ሃይ ጤና ይስጥልኝ እንደምናላችሁ። እንግዲህ ይሄ ዛሬ በጣም ወሳኝ የሆነ የፐብሊክ አዌርነስ የሚጠይቅ ቪዲዮ ነው። አይ ሆፕ ይሄን ቪዲዮ ካያችሁ በኋላ ለብዙ ኢትዮጵያውያንና ኤርትራውያን እንደምታደርሱ በዓለም ዙሪያ ላሉ ማለት ነው። ምክንያቱም አሁን የዚህ ፕሪ ዳያቤቲክ ወይ ደግሞ ቅድመ ዳያቤቲክስ እና እንደገናም ደግሞ ዳያቤቲክ በሽታ ወይ ደግሞ የስኳር በሽታ በጣም የተስፋፋ ነው ያለው። ኢቭን አሁን በቅርብ ጊዜ እንኳን አሁን ራሱ 2025 ላይ የወጣ በዓለም ደረጃ ያለው ስታቱን ብታዩት የዳያቤቲክስ እና ፕሪ ዳያቤቲክ ወይ ደግሞ ቅድመ ዳያቤቲክስ እና ዳያቤቲክስ ኦልሞስት በዓለም ደረጃ ወደ 1.13 ቢሊዮን ድረስ ማለት ይሄ ምን ማለት ነው? ከአምስት ሰው ብታገኙ ማለት ነው መንገድ ላይ ከአምስቱ አንዱ ወይ ፕሪ ዳያቤቲክ ነው ማለት ነው ወይ ደግሞ ዳያቤቲክ ነው። ዩሮፕ ብትመለከቱ ደግሞ ከዛ የባሰ ነው። እንደዚሁ በተመሳሳይ ሁኔታ ከአምስቱ አንዱ እንደዚህ ነው እና ኦልሞስት ዩሮፕ አሁን ባለው ዳታ መሰረት እንደውም ወደ 135 ሚሊዮን የሚሆኑ በዚህ ካታጎሪ ነው ያለው። ከካናዳም እንደዚሁ ካናዳ ብትሄዱ በጣም የባሰ ነው እና ከአራት ሰው አንዱ ፕሪ ዳያቤቲክ ወይ ደግሞ ዳያቤቲክ ነው እና ዩኤስኤ ከመጣችሁ አሁን የምሮበት ሀገርማ ከመጣችሁ እሱ የባሰ ነው እና ኦልሞስት 136 ሚሊዮን የሚይዙ ኢዘር ፕሪዳያቤቲክ ነው እና ወይም ደግሞ ዳያቤቲክ ነው ማለት ይሄ እንግዲህ ተመርምሮ ያልታወቁ ማሰቦች ያሉ ማለት ነው። እንግዲህ ይሄ ማለት ወጣችሁ ሁለት ሰው ብታገኙ አንዱ ከሁለቱ አንዱ ወይ ፕሪዳያቤቲክ ነው ዳያቤቲክ። ስለዚህ ይሄን ነገር በጣም አሰቃቂ በሽታ ታውቃላችሁ። ዳያቤቲክ ሰው አንዴ ከሆነ በኋላ ኩላሊቱን ሊያጣ ይችላል፣ አይኑን ሊያጣ ይችላል፣ ነርቭን ሊያጣ ይችላል፣ በጣም እግሩ ሊቆረጥ ይችላል። ብዙ ነው ውስብስብ የሆነ ጤና ችግር የሚገባውና ኢቭን አሁን ራሱ አንዴ ዳያቤቲክ ሆናችሁ መድኃኒት እንኳን ብትወስዱ መድኃኒቱ ያንን በሽታው ሪቨርስ ሊያደርገው አይችልም እና ከእለት ወደ እለት የበለጠ መድኃኒት የሰጠናችሁ የበለጠ ደግሞ እንደዚሁ የተለያየ ሜዲካል ኢንተርቬንሽን እያደረግን ነው እንግዲህ እንደምንም ይታገለ ያለው። ግን አሁን ዛሬ የማስረዳችሁ ነገር ምንድነው? አስቀድሞ ይሄ ነገር ከመሆኑ በፊት ከ10 ዓመት እስከ ከ7 ዓመት እስከ 10 ዓመት አስቀድሞ ይሄ ነገር ከመሆኑ በፊት መታወቅ የሚችልበት መንገድ አለ። አንድ ቴስት ነው የምናደርገው። ይሄ ናችሁ ግን ምንድነው ብዙ ዶክተሮች ይሄን ነገር ሰጀስት ያደርጉም። ኢቭን በዩሮፕም ቢሆን በአሜሪካም ቢሆን በተለያየም በሰለጠነው ሀገር እንኳን ይሄንን ቴስት አያደርጉም። ለምን እንደሆነ አላውቅም። እና ይሄንን ቀደም ብለን ከ5 እስከ 10 በፊት ሰው ዳያቤቲክ ከመሆኑ በፊት ሆኖም ደግሞ ሕክምና ከመጀመሩ በፊት ነገሮች ከተበለሻሹ በኋላ ማወቅ ይቻላል። ይሄ ስላችሁ እንግዲህ ቀደም ብለን ዲቴክት የምናደርግበት አንድ ቴስት ነው የምናደርገው። ይሄ እንግዲህ ግሉኮስ የምንለካበት መንገድ አይደለም ወይ ደግሞ በተለምዶ አንድ ሰው ዳያቤቲክ መሆን አለመሆን የምንራበት A1C የሚለውን ነገር አይደለም። ይሄ የተለየ ቴስት ነው። ይሄም ቴስት ምንድነው? ይሄንን ሁላችንም እንድናደርግ ይጠበቅብናል። ዛሬ ስለሱ ማስረዳችሁ ማለት ነው። ይሄን ደግሞ ከለካም በኋላ እንዴት ነው ምን ተረጉመው የት ደረጃ ነኝ ያለው ራሳችን አሰስ የምናደርገው። በተጨማሪ ደምጭሻ ላይ ደግሞ ይሄን ነገር ቀድሞ ሳይቃጠል በግድ እንደሚባል ሪቨርስ ለማድረግና ወደ ጤና ለመቅረብ ነገሩ ከመሆኑ በፊት ለመከላከል በጣም የሚቻልበትን መንገድም ደግሞ 3-4 መንገዶችን አሳያችኋለሁ። አይ ሆፕ እስከ መጨረሻ እንደምትካተቱ ተስፋ አደርጋለሁ። ይሄ እኔን አይመለከተኝ የሚባለው ዛሬ ዶክተሮች ጋር ሄዳችሁ ደማችሁን ነገር ነክተው እናንተ ኖርማል ላችሁ ያላችሁ ያ ኖርማል ደማችሁ ለክቱ ኖርማል ሆነ ማለት በሽታው ገና አልጀመረም ማለት ነው። ማንኛውም ሰው ደሙ ተመርምሮ ዳያቤቲክ ነው ወይም ፕሪ ዳያቤቲክ ነው የሚባለው ከኋላ የ6 ዓመት እና የ7 ዓመት ታሪክ አለ። ቀደም ብዬ እኔ ራሴ በግሌ ብዙ ጊዜ በዚህ ቻናል ነግሬያችኋለሁ። ቀደም ብዬ ይሄን ቴስት ባቅ ኖሮ እዛ ሁሉ ስቃይ ውስጥ አልገባም ነበር። ያው ከብዙ ትግል በኋላ አሁን ሪቨርስ ሆኖ ኖርማል ነኝ ያለሁት። ግን ብዙ ሰዎች ይሄን ነገር ከመሆኑ በፊት በተለይ ልጆቻችን አሁን 12 ዓመት 14 ዓመት ከሆናችሁ በኋላ ዳያቤቲክ ያየን ነው። ይሄ በጣም አስጊ ነው። ስለዚህ ለልጆቻችን ስንል ለኮሚኒቲያችን ስንል በጣም ኢቭን አሜሪካን ራሱ በአመት ወደ 249 ቢሊዮን ዶላር ያወጣሉ ዳያቤቲክስን ብቻ ትሪት ለማድረግ። እንግዲህ ምን ያክል ኢኮኖሚውን አንቆ እንዲያዘማሻላችሁና ይሄ ሁሉ ህዝብ አሁን በህመም ምክንያት ከኢኮኖሚ ቢወጣ ኢኮኖሚ ራሱ ክራምብል ያደርግ ይችላልና ይሄ ትልቅ የሆነ ፐብሊክ አዌርነስ ነው። አይ ሆፕ ይሄን ወሳኝ ቪዲዮ ለሁሉ እንደምታደርሱ በተለይ ዩቲዩብ ቻናል ላይ መታችሁ ሜምበር ሆናችሁ ሰብስክራይብ አድርጋችሁ ይሄን ፎሎ የምታደርጉ ይሄንን ነገር ለኔ እንደዚህ ቻናል ማህበረሰብ ወይ ደግሞ የጤና ካምፔን ይሄን አብራችሁ ከኔ ጋር እንድታደርጉ አደራላለሁ። ተመልሼ እመጣለሁ። ስራች ለኢትዮጵያውያንና ለኤርትራውያን ከምግብ በተጨማሪ መወሰድ የሚገባቸው ሰፕሊመንትስ በዶክተር ዳንኤል ዮሐንስ ሁሉም አይነት ቫይታሚኖች፣ ኤሌክትሮላይት፣ ማዕድናት፣ ቫይታሚን D3 እና ቫይታሚን K2 ኦሜጋ 3 በእንቅልፍ ለሚቸገሩ ልዩ ስሊፕ ፎርሙላ በሀበሻ ቅመም የተዘጋጁ ለጉልበት ለቁርጥማት ህመም የሚሆኑ ኮምፕሊት ፕሮቲን ፓውደር
ለጥፍር፣ ለቆዳ ጥራት፣ ለፀጉር ውበትና ርዝመት ቅባትና ሰፕሊመንት አብዛኛው ከተፈጥሮ እጽዋት ከሚገኙ ንጥረ ነገሮች ወይም ኢንግሪዲየንትስ የተቀመሙ ኦርጋኒክ GMO ከስኳር ከግሉተንና ከላክቶስ ነፃ የሆኑ በተሰሩበት በአሜሪካን ሀገር በFDA ልዩ ፈቃድ ካገኙ አምራች ላቦራቶሪዎች ውስጥ የተዘጋጁ በመላው ዓለም የምትገኙ ኤርትራውያንና ኢትዮጵያውያን በመላው አሜሪካ፣ ኢሮፕ፣ ካናዳ፣ አውስትራሊያ እንዲሁም ደቡብ አፍሪካ ባላችሁበት ሆናችሁ በኢኮሜርስ ድህረ ገጻችን መግዛት ትችላላችሁ። ባላችሁበት እንልክላችኋለን። እንግዲህ ስሜ ዶክተር ዳንኤል ዋሌስ ይባላል። የጉዳት ሕክምና ባለሙያ ነኝ፣ እንዲሁም ደግሞ የኑትሪሽን ኤክስፐርት ነኝ። ሌላው ደግሞ እንግዲህ የዚህ ሜታቦሊክ ኮንዲሽን ሳይንቲስት ነኝ። እንግዲህ ብዙ ሪሰርች ማድረግ በዛ አቅጣጫ ነው። እንዲህ መሰለውን ኳሊቲ የሆነ ቪዲዮ የትም ቦታ ላታገኙ ትችላላችሁ። እኔ ግን በጥንቃቄ ለህዝቤ ለማህበረሰቤ በትጋት እያቀረብኩ ያለሁት ይህን አዌርነስ የሚቀርበው የሄልዝ አዌርነስ የሚቀርበው ቻናል ነው። ኳሊቲ የሆነ ቻናል ነው። ሁላችሁም ለጤናችሁ ያላችሁን አክብሮ ለማሳየትም ሰብስክራይብ ማድረግ ይህንን ኮሚኒቲ ተቀላቀሉ። እኔንም በቃ ዶክተር ዳኒ አንተ ለህዝብ እየተጋህ ነውና ሰፖርት አደርጋለሁ አው ጊቭ ዩ ማይ ሰፖርት ምትሉ ከሆነ ሰብስክራይብ ማድረግ አትርሱ። ምንም አታረለው ፍሪ ጫጫን ብላችሁ ሜምበር መሆን ነው። ከዛ በኋላ እንደዚህ አይነት ቪዲዮ ሲመጣ ነው እናንተ ያመልጣችሁም። ሁለተኛ ደግሞ በቀላሉ ሼር ማድረግ ትችላላችሁ ማለት ነው። እንግዲህ ቪዲዮውን ደግሞ በጣም ልክ ነው ያልከው ነገር ይገርማል እንደዚህ እንደሆነ አላውቅም ምትሉ ከሆነ ደግሞ አዲስ ቫልዩ ሄልዝ ቫልዩ ከጨመርኩላችሁ ላይክ ሳታደርጓት እስቲ ወደ ቁም ነገሩ እንምጣ። ይሄ ቴስት ሁሉ ጊዜ ለምሳሌ አሁን ሰው ዳያቤቲክ መሆኑ አለመሆኑን በኖርማል ጋር ዩሮፕም ሄዱ ካናዳም ሄዱ ትንሽ አሁን ኖርዌይ እና ጃፓን ቻይናዎች የቀደሙ ነው እና እነሱ አሁን ቀደም ብሎ ያዩ ነው ይሄንን ሳይንና ይሄ ቴስት ፋስቲንግ ግሉኮስም አይደለም እንደገናም ደግሞ በየወሩ ያለውም ደግሞ የኤዋንሲም ሌቭል አይደለም። እነዚህ ግሉኮስ ኖርማል ሆኖ ኤዋንሲ ራሱ 5.2 እንኳን ሆኖ ሰው ውስጡ ዳያቤቲክ እድገቱ በሽታውን ኦልሬዲ ፕሮሰሱ ጀምሮ ሊሆን ይችላል። ገብቷችሁ? ስለዚህ ያን ነገር የምናውቅበት ዋነኛና ብቸኛ መንገድ የፋስቲንግ ኢንሱሊን ወይ ደግሞ ጠዋት ተነስተን የምንለካው ማለት ነውና ይሄ ፋስቲንግ ኢንሱሊን ብዙ ጊዜ ምን ያሳየናል? ቀደም ብሎ ሰው ዳያቤቲክ ከመሆኑ በፊት የኢንሱሊኑ ሌቭል ከተወሰነ ሌቭል በኋላ ሳያችኋለሁ በላይ መሆን ሲጀምር ያን ጊዜ ቀደም ብለን እርምጃ የምንወስድ ከሆነ ማሳያቸው እርምጃ የምንወስድ ከሆነ እስከ ወዲያኛው ይሄ ዳያቤቲክ ወደኛ እንዳይመጣ ምንም እንኳን አንድ ጊዜ እናትና አባትሽ ዳያቤቲክ አላቸው ማለት አንቺ ትሆኛለሽ አንተ ትሆናለህ ማለት አይደለም። ያንን ጂን ራሱን እንዲገልጥ ሁኔታዎች መመቻቸት አለባቸው። አሁን እኛ የምንለው ይሄንን ሁኔታው ሲመቻች ማለት ነው ኤፒጄኔቲክስ እንለዋለን። ጂኑን ያልወረሰ የለም ሁሉ ሰው ያ ጂን አለበትና ያ ጂን ግን አክቲቬትድ የሚሆነው ደግሞ ራሱን የሚገልጸው ግን ሁኔታው ሲመቻችልን። ስለዚህ ሁኔታው ተመቻችቶ እየዳበረ በኋላ ላይ ዶክተራችን ጋር ሄደን ግሉኮሳችን ሲለካ አዎ አንተ ቦርደር ላይ እና አንተ ዳያቤቲክ ኤዋንሲያችሁ ሲለካ ከሆነ በኋላ ኢስ ኦልሬዲ ቱ ሌት በሽታ ኦልሬዲ ተከስቷል። እንግዲህ ከዚህ በኋላ ወደ ሕክምናው ልንገባ ነው ማለት ነው። እዛም ሞላን ከደረጃ ደርሶ መሰረታዊ የሆኑ ነገሮችን የምናረግ ከሆነ በዚህ ቻናል ላይ እንደማስተምረው እኔም በላይፌ ውስጥ ይሄን በሽታ እንደቀለበስኩት እናንተም ታረጋችሁ። ግን አሁን ዋና ትልቁ ነገር ለልጆቻችን ለራሳችንም ይሄን ውለታ ማድረግ አለብን ማለት ነው። እንግዲህ ፋስቲንግ ግሉኮስ ምንለው ማለት ከ8 ሰዓት እስከ 12 ሰዓት ሳንበላ እንቆይና ጠዋት ለምሳሌ ዶክተር ጋር ሄደን ላብስን ስናሰራ ባዶዳችሁ ኑ ሲሉ እንደምንሄደው ያኑ ደም ወስደው ነው የሚጠቀሙትና ደሙን ከወሰዱ አይቀር ጠይቋቸው ኢንሱሊንም አብራችሁ ስሩልኝ። አሁን የአሜሪካ ያላችሁ ላብኮር የዶክተር ዛት እንኳን ያስፈልጋችሁ ሄዳችሁ ብጠይቋቸው እነሱ ኢንሱሊን ሊያስሩላችሁ ይችላል። በጣም ርካሽ ነው 48 ብር ተከፍላላችሁ አለቀ። ያንን በአመት አንድ ጊዜ ማሰራት ማለት የቱ ጋር እንዳላችሁ ታውቁታላችሁ ማለት ነው። እንግዲህ ይሄ የምልበት ምክንያቱ ለምንድን ነው? ኤፒጄኔቲክስ ወይ ደግሞ ይሄ በሽታ እንዲፋፋም የሚያደርገው የአበላላችንና የላይፍ ስታይላችን ጉዳይ ነው። ስለዚህ እሱ ለምሳሌ በየጊዜው ነጭ ዳቦ፣ ፕሮሰስድ የሆነ ካርቦሃይድሬት፣ ከፍተኛ አማውንት ኦፍ ሹገር ለምሳሌ 5 ሊትር ደም ውስጥ 1 ማንኪያ ስኳር የሚገባው አንድ ግን ሙሉን ሶዳ ስንጠጣ ኦልሞስት 9 ማንኪያ ጠጥተናል። ይሄንን አመት ሲገባ አመት ሲወጣ ሁሌ የምናረግ ከሆነ የጊዜ ጉዳይ ነው እንጂ ሲስተማችን ብሬክ ማድረጉ አይቀርም። ስለዚህ ቀደም ብለን የቱ ጋር እንዳለ ማወቅ ካስፈለገ ይሄንን ነገር በጣም ማስተዋወቅ። ስለዚህ አሁን ራሱ ይሄንን አይነት ምግቦች ማለት ዘመን የደማችን ስኳር ከፍ ማለት ሲጀምር ያን ደም ስኳር ከ5 ሊትር ደም ውስጥ ያቺ 3 ግራም ወይ ደግሞ 1 ሻይ ማንኪያ መሆን ስላለባት ያሷን ስንመነዝራት 70 ሚሊ ግራም ፐር ዴሲሊትር ማለት ነች። እሷን እንግዲህ እንዳታልፍ ነው። ምክንያቱም የደማችን ስኳር በደማችን ውስጥ
በጣም ስትሪክት የሆነ ነው። ከዛች ካለፈ ነው እንግዲህ ሁሉ ጣጣ፣ የአይን መጥፋት፣ የኩላሊት መበላሸት፣ የዚህ የነርቫችን መሻገት፣ የእግራችን መቆረጥ፣ የጆሮአችን ነርቭ መበላሸት እሱ ሁሉ ነገር ነውና መቼም በዚህ በሽታ የሚሰቃዩ ሰዎች ያውቁታል ምን እንደሆነ። ስለዚህ ያንን ኢንሱሊን በከፍተኛ በማምረት ያን እየዘገነ ወደ ሰውነታችን ማድረግ ይጀምራል። ሰውነታችን የተወሰነ ደረጃ ሲደርስ ግን ራሱ ያንዳንዱ የመስላችን የጡንቻችን ሴሎች፣ የሊቨራችን ወይ ደግሞ የጉበታችን ሴሎች፣ የፋት ሴሎቻችን በሙሉ ለኢንሱሊን ታዛዥ መሆን ያቆማሉ። የዛን ጊዜ እንግዲህ ሃይፐር ኢንሱሊን ያደረጃ ደርሱ ማለት ነው። ያን ጊዜ ኢንሱሊን መጠናችን ከፍተኛ መሆን ይጀምራል። አያችሁ ገና ይሄ እንግዲህ በሽታው ግን አሁን እንደዚህ ደረጃ እንኳን ደርሰን ብንለካው ስቲል ግን ደማችን ጠዋት ፋስቲንግ ውስጣችን ገና 80 ነው 90 ነው ኖርማል ላይ ይባላል እና መቼ እስኮን የጊዜ ጉዳይ ነው ማለት ነው። በኋላ ላይ ተንፋቀን ሄደን ዶክተራችን ጋር ማየታችን አይቀርም በሽታው መከሰቱ ስለማይቀር። ስለዚህ ይህንን ነገር አስቀድመን የግሉኮስ አማውንቱ ከፍ እስኪሆን ድረስ ሳይሆን የኢንሱሊን አማውንቱ ኦልሬዲ ቀድሞ ስለሚነግረን way ahead of time የኢንሱሊን የሰውነታችን ስኳር በደማችን ያለውን ስኳር መቆጣጠር የሚያቅትበት ደረጃ ከመድረሱ በፊት የኢንሱሊኑን ነገር በማብዛት ያንን ኮምፐንሴት ለማድረግ ይታገላል እና በቀላሉ አሁን እዚህ አሜሪካ የማይጠቀሙበት ካናዳ የማይጠቀሙበት ግን አሁን በዩሮፕ በኖርዌይ እንዲሁም ደግሞ በጃፓን የሚጠቀሙበት የዚህ HOMA IR የሚባል ቴስት አለ። ይሄ ምንድነው እንግዲህ ጠዋት ግሉኮስን እንወስዳለን። ከዛ ጠዋቱን ፋስቲንግ ግሉኮስ እንወስድና እሱን በ405 እናካፍላለን። ማለት እንግዲህ ያው እንደምታውቁት እዚህ ሀገር በዩኤስ እና በተለያየ አካባቢ ያው ምን ለካበት ራሱ በኢንሱሊኑን በተለየ ዩኒት ነውና ለምሳሌ የኢንሱሊን አማውንቱ ለክተን ጠዋት ላይ አይዲያል በሆን ካለበት ከ2 እስከ 5 ማይክሮ ኢንተርናሽናል ዩኒት ፐር ሚሊሊትር ነው የምንለካው ማለት ነው። እዚህ ምስሉ ላይ እንደምታዩት በዩሮፓውያን ደግሞ በኤስአይ ሲስተም ውስጥ ለምትጠቀሙ ከ12 እስከ 35 ፒካ ሞል ፐር ሊትር ነው የምንለካው ማለት ነው። ያንን ከኢንሱሊኑ ጋር አብረን አድርገን ይሄን ኤችኤምአር ስኮር እናደርጋ ማለት ያ ኤችኤምአር ስኮር የኢንሱሊን ሬዚስታንሳችን ማለት ነው ሰውነታችን ለኢንሱሊን ያለው ታዛዥነት የቱ ጋር እንደሆነ ያሳየናል። ከአንድ በታች ከሆነ በጣም ጥሩ። ስለዚህ ኢንሱሊን ሴንሲቲቭ ነን ማለት ነው። በዛው ላይፍ ስታይል ቀጥሉ። ወደ ማይሆን አይነት ይሄንን ሲስተም ወደሚያበላሽ ላይፍ ስታይል አንገባ ማለት ነው። አሁን እናንተ ጥሩ ሁኔታ ላይ ስላላችሁ ይሄን ዋይት ዳቦውን ምናምኑን እሱ እንደገናም ደግሞ ይሄ ፕሮሰስ የሆኑ ምግቦችን ሃይ ካርብ ሲምፕል ካርቦችን የምታስወግዱ ከሆነ እስከ ወዲያኛው ድረስ ይሄ ነገር በህይወታችሁ እንዳይከሰት ነው ማለት ነው። ምንም እንኳን አባታችሁ እናታችሁ እንኳን ዳያቤቲክ ቢሆኑ ማለት ነው። እንግዲህ ይሄ ነገር ኤርሊ ሳይኑስ እና ማን ነው ከ5 እና 10 ዓመት በፊት እያሻቀበው ምንቱ ጋር ነው በጣም ሲግኒፊካንት የምናስበው ስንል ልክ ኢንሱሊን ለክተ ነው ከ6 እስከ 9 ማይክሮ ኢንተርናሽናል ፐር ሚሊሊትር ሲሆን በአውሮፓ ያላችሁ ደግሞ ከ40 እስከ 60 ፒኮ ሞል ፐር ሊትር በላይ ሲሆን እንግዲህ ከ40 እስከ 60 በላይ ሲሆን እናንተ early warning sign አሁን ከ5-10 ዓመት በፊት ቀድማችሁ አውቃችሁ ባን። ስለዚህ ሌላው ግን ኦልሬዲ ግን ኢንሱሊን ሬዚስታንስ ሆናችሁ የኢንሱሊኑ ሌቭል ከ10 እስከ 15 ማይክሮ ኢንተርናሽናል ዩኒት ፐር ሚሊሊትር ከሆነና እንደገና በዩሮፕ ላላችሁ ደግሞ በካናዳ ላላችሁ አውስትራሊያ ላላችሁ የምትቆጥሩበት ኤስአይ ዩኒት ስለሆነ በ70 እስከ 100 ፒኮ ሞል ፐር ሊትር በላይ ከሆናችሁ ኦልሬዲ ነገሩ ቱሌት ሆኗል ማለት። ስለዚህ ይሄ በሌላ አባባል ይሄን ተርጉመ ነው ፋስቲንግ ግሉኮስን ወስደን እንደገና ደግሞ የፋስቲንግ ኢንሱሊን ወስደን ካልኩሌት የምናደርገው ይሄ ኤችኤምአር ወይ ደግሞ HOMA IR ስኮራችን ከ1.5 እስከ 2.5 በላይ በሃክሮ ደግሞ ከዛ በላይ ከሆነ ኦልሬዲ ፓንክሪያቲክ ግላንዳቸው ደግሞ ጣፊያችን በጣም ኤግዞስት እያደረገ ነው ማለት ነው። እንግዲህ ይሄን ምስሉ ላይ እንደምታዩት ይሄ የሸማራቸው ከአንድ በታች ከሆነ መልካም ግን ያሸቀመቶ ግን ከ1 ነጥብ እስከ 1 ግን እንግዲህ የጀመረ ማለት ሬዚስታንስ የጀመራችሁ ማለት ነው። ከ1.9 እስከ 2.9 ከሆነ በኋላ ኦልሬዲ ዋርኒንጉ ማለት ነው ቼክ ኢንጂን ላይቱ በርቷል ማለት ነው እና መኪናችሁ ሊበላሽ እንደማለት ነው እንግዲህ ሲስተሙ ይተባል። ከዛ በኋላ ግን ከ2 በላይ ከ2.9 በኋላ ማዋን ከጀመረ በኋላ ግን ኦልሬዲ ቱሌት እርግጠኛ ነኝ ዶክተራችሁ ጋር ስትዩ ኤዋንሲያችሁ ኦልሬዲ ከ6 4 ነጥብ በላይ አልፏል። የጠዋት ግሉኮሳችሁ ቤዚክሊ ከ126 በላይ ሚሊግራም ፐር ዴሲሊትር ሆኗ ማለት ነው። ይሄን ነገር ነው እንግዲህ አሁን አያችሁ ቀደም ብለን ይሄን ነገር እናውቅ ቢሆን ኖሮ እኔ ራሴ እስካሁን ይገርመኛል። ይሄን ኢንሱሊን ቴስት የትኛውም በአሜሪካም ሆነ በዩሮፕ እንዲሁም ደግሞ በካናዳ ይሄንን ጋይድላይን አልተጻፈም። እኔ በጣም ነው የምገርመው። ዋና ቴስቱ በሽታው ገና ከመምጣቱ ከ10 ዓመት በፊት የሚያመለክተው አመልካች ዋናው ቴስት እያለ ለምንድን ነው ስለወደ የሚያደርጉት? ብዙ ጊዜ አሁን ይሄ ክላይንት ሆኖ ጋር የሚመጡ ሰዎች ከመጀመሪያ ማየው ይሄንን ነው ኢንሱሊን ሬዚስታንስ ቱ ጋር ነው
ለምሳሌ ብዙ አይነት ኢንተርቬንሽን ማድረግን እኮ የደም ስኳር ሊስተካከል ይችላል። ግን ይሄንን ያመጣው ፋቲ ሊቨር ዲሲዝ፣ ኢንሱሊን ሬዚስታንስ፣ ኢንፍላሜሽን እና ኦክሲዲቭ ስትረስ ነው። የዳያቤቲክ ዋና መሳሪያዎቹ እነዚህ ናቸው። እነዚህ ካልተስተካከሉ የስኳሩ ደማችሁ ላይ መገለጡ አይቀርም። ስለዚህ ያን ለማስተካከል ስለዚህ አሁን ኢቨን አንዳንድ ጊዜ ይገርማችኋል የኤዋን ሌቭላቸው 5 ነው ብሎ ባለፈው አንድ ክላይንቴ ግን የዚህን ኢንሱሊን ሬዚስታንስ ሌቭሉን ስኬሉን ስለካው ኦልሞስት 2.2 መጥቷል። ስለዚህ ይሄ ሰው ኖርማል ሌን ብሎ ሊሄድ ይችላል። ግን ከስሩ ግን ቤታ ሴሉ ኦልሬዲ ፌል እያደረገ ነው ማለት ነው ኢንሱሊን የሚያመርተው ማለት ነው። በከፍተኛ መንገድ በስኳር ደሞ የተለቀለቀ ስለሆነ ኢንሱሊኑ ኮምፐንሴት ለማድረግ ሰውነታችን እየታገለ ነው ያለው። ስለዚህ ይሄንን ነገር ለማድረግ ምንም እንኳን ግሉኮሳችን ሪያስክ ያደርግ ኤዋንሳችን ሪያስክ ያዝ አንጠብቅም ማለት። ስለዚህ ዲያግኖሲስ ዶክተራችን ጋር ሄዶ ይሄንን አንተ ዳያቤቲክ ነህ ፕሪዳያቤቲክ ከመባላችን በፊት አስቀድመን ሳይቃጠል በቅጠል እንደሚባል መቀልበስ ይቻል ወይ ሄድ ኦፍ ታይም ማለት ነው። ስለዚህ ይሄን ነገር በጣም ልታስቡበት ይገባ ማለት ነው። አይ ሆፕ እንደተጠቀማችሁ ተስፋ አደርጋለሁ። ኦሬዲ ደግሞ ኢንሱሊናችሁ ሃይ ሊሆን ስለሚችል ይሄን ነገር ለማስተካከል ይቻላል በጣም በቀላሉ መንገድ። እንግዲህ አናን ማሳያችሁ ነገር ምንድነው አንዴ ፋት ስቶሬጃችሁ ከተበላሸ በኋላ ይሄ ኢንሱሊን ከፍ ማለት በራሱ ደማችን ላይ ያለው ስኳር በዛው እንዲፋፋምና እንዲቀጥል ብቻ አይደለም፣ በራሱ ስብ እንደከማች ያደርገናል። እንደገና ፋት ሊቨር በበለጥ እንዲፋፋም ይሆናል። እንደገናም ሶዲየም ሪቴንት እናደርጋለን። ያ ደግሞ ከፍተኛ ኢንሱሊን ያለበት ሰው ደግሞ ሁሉ ጊዜ ሃይፐርቴንሲ ወይ ደግሞ የደም ብዛት ተትሎ አብሮ መምጣቱ አይቀርም። እንደገናም ደግሞ አእምሮአችን ፎጊ መሆን ይጀምራል። ያው ታውቃላችሁ አእምሮአችን ቱማ ሹገር ሲኖር ራሱ ወደ ዳይሜንሻ ይለወጣል። ፎከሳችን ይረበሻል። በጣም ቶሎ ላይ ደክመናል እና ስኳርን ክሬቭ እናደርጋለን። ያ ሁሉ ነገር ስብስብ የሆነ ጤና ሳይኮሎጂካል ችግር ይፈጥራል እና የነርቭም ችግር ይመጣል። ሌላው ደግሞ ክሮኒክ ኢንፍላሜሽን ያጋልጣል። ያ ደግሞ ክሮኒክ ኢንፍላሜሽን ደግሞ ለካርዲዮቫስኩላር ዲዚዝ ለኮሌስትሮል በሽታ ያጋልጣል። ስለዚህ እርስ በርሱ የተወሳሰበ ነው። ስለዚህ እቺን አንድ ቴስት በማወቅ ላይፍ ስታይላችን በማስተካከል አሁን በመነግራችሁ መንገድ ነው። አንደኛ ፕሊዝ ይሄንን ኢንሱሊን ስፓይክ የሚያደርጉ ማለት ኢንሱሊን በከፍተኛ መንገድ እንዲሰራ እንዲመረት የሚያደርጉ ሪፋይንድ የሆኑ ካርቦሃይድሬት እንደ ፓስታ እንደ መኮሮኒ እነሱ በጣም በጥንቃቄ ምግብ ይገባና ማለት ምግብ እንኳን ካማረን ራሱ አትክልትና ስጋ ከበላን በኋላ መጨረሻ ላይ ለአእምሮ ታከም እንጠቀምበት አትሊስት በከፍተኛ መንገድ ስኳራችን ደማችን ከፍ ብሎ ያለ መቋጠር ሲባል ከፍተኛ ኢንሱሊን እንዳይመረት ይከላከለዋል። ሌላው ደግሞ እንግዲህ ሚል ታይማችን መቋጠር ነው። አሁን ከኔ ጋር ያሉ በአመት 4 ጊዜ ለ5 ቀን የውሃ ጾም እናደርጋለን። ግን በኖርማል ታይም ደግሞ በሳምንት አንድ ቀን በቀን አንዴ እንበላለን። የቀረውን ግን ደግሞ በቀን 2 እየበላን ነው ማለት ነው ምን ቆየው። ስለዚህ እንደዚህ አይነት ላይፍ ስታይል በጣም የኢንሱሊን ሌቭላችን ዝቅ ብሎ ሰውነታችን ራሱን በራሱ የሚጠግንበትን ነገር ለማስተካከል ስለሚሆን ይሄን እንከተላለን። ሌላው ደግሞ እንግዲህ ምግባችን አብዛኛው 1/4 የሚሆነው ቬጂቴብል 1/2 ማለት ነው። 1/4 የምትሆነው ደግሞ ፕሮቲን እና የቀረሩ 1/4 ደግሞ የተለያዩ ኳሊቲ የሆኑ ስቦች እየበላን በዛ መልኩ የስኳራችን መጠን ከፍ እንዳይል እንደገና ኢንሱሊናችን እንዳይሻቅብ ይረዳል ማለት ነው። በአራተኛ ደረጃ ደግሞ የመስል ኤክሰርሳይዝ ጡንቻ ኤክሰርሳይዝ እና የካርዲዮ ኤክሰርሳይዝ ያስፈልጋል። ይሄ ደግሞ ያለ ኢንሱሊን እርዳታ ከደማችን ስኳር በቀላል ወደ ጡንቻችን ገብቶ እንዲጠቀምበት ስለሚረዳ ማለት ነው። በተረፈ አምስተኛ ደግሞ እንዳልኳችሁ በጣም ርካሽ ነው። አዲስ አበባም አንድ ቦታ ብቻ አለ፣ ትልቅ ላቦራቶሪ ነው። እዛም ይሄን ይሰሩላችኋል። ያን አሰሩ ፋስቲንግ ግሉኮሳችሁን ከፋስቲንግ ኢንሱሊን ጋር አብረን አድርገን ይሄንን ሁሉ ጊዜ HMOR የሚለውን ፎርሙላውን ስክሪን ላይ አስቀምጥኩላችሁን። ይሄን አይታችሁ ካልኩሌት አድርጋችሁ በቀላሉ የቱ ጋር እንዳላችሁ ማወቅ ይቻላል ማለት ነው። ጥያቄዎች ካሏችሁ ኮሜንት ላይ አስቀምጡልኝ። የግል ጥያቄ ከሆነ አሁንም በቲክቶክ ሜሴንጀር ላይ አለሁኝ፣ እዛ ላይ አቅርቡልኝ። በሌላ ቪዲዮ እስካገኛችሁ ደህና ሁኑልኝ።